የብዙ ሰው ጥያቄ ሲፈጥርበት የኖረው የ14 ዓመት ፍቺ ወይ የ14 ዓመት መለያየት ዛሬ እንግዲህ ደግሞ ጠቅለል ብለው ባልና ሚስት ሆነው መጥተዋል። እነማን ናቸው? እንግዲህ አርቲስት ገነት ንጋቱ እስከ ዛሬ ብዙ ሾው ላይ ስትቀርብ ባልና ሚስት መሆን አንችልም፣ ግን ወንድምና እህት እንሆናለን፣ የልጆቼ አባት ነው ስትል የኖረችውን ዛሬ እንግዲህ ታርቃ ባሌ ከዚህ በኋላ የልጆቼ አባት አልልም ባሌ ነው የምለው ብላ ስትናገር ነበር። ያው ሙሽርነት እንግዲህ ወደ ሙሽርነት መጥተዋል። ደስ ይላል። የብዙ ሰው ጥያቄም ነበረ። ጥያቄ የሚፈጥርባቸው ብዙ ሰው ነበሩና ለምን አትታረቁም፣ ለምን አንድ ላይ አትሆንም የሚሉ ብዙ ሰዎች ነበሩ። ዛሬ እንግዲህ አንድ ላይ ሆነው ታርቀው ያ ሁሉ ነገር አልፎ ያ ሁሉ ነገር ትጥለው አንድ ላይ ሆነዋል። እስከ ዛሬ ጥያቄ ለፈጠረባችሁ ሁሉ እንኳን ደስ ያላችሁ ብያለሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁ። ለሀገራችን ሰላሙን ብዝት ትርፍ ያርግልን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ አድርጉን፣ ነበር የሆናችሁ ደግሞ ላይክ ሼር አትርሱ። ይህን ቻናል እንግዲህ ከፍ ከፍ አድርጎ እስከ ዛሬ ሲፈጥርባችሁ የኖረው ጥያቄ ለምን ተለያያችሁ፣ ለምን አንድ ላይ አትሆኑም በሚል ብዙ ሾው ላይ ስትቀርብ ከታይ ደግሞ ብዙ ኮሜንታተሮች ይሏት ነበር እና ገኒ እንግዲህ ታርቃ ዛሬ ሙሽራ ሆናለች። በጣም ደስ ይላል። ሰው ልጅ ተዋልዶ ያው ተለያይቶ አይለያይም። የምር በጣም እኔ ራሱ ይገርመኝ ነበረ ከቅርበታቸው አንጻር ማለት ነው፣ ከሁኔታቸው አንጻር እንዴት ነው አንድ ላይ መሆን የማይችሉት? ይሄን ያህል ከተቀራረቡና ይሄን ያህል ከተዋደዱ ለምን አንድ ላይ አይሆኑም እነዚህ ሰዎች ነበር ብዙ ጊዜ ሾው ላይ ቀርባ ስትጠየቅና እሱም በጣም እንደሚወዳትና እንደ በጣም በቃ ሲያለቅስ ምናምን አይታችሁ ከሆነ ሴፉ ላይ ቀርቦ ራሱ በጣም ያሳዝኑ የነበረ። እኔ ለምን ይሄን ያህል ከተዋደዱ ለምን አንድ ላይ የማይሆኑበት ምክንያት ምን ቢኖር ነው ነበር ለራሴ ራሱና የምር በጣም ነው ደስ ያለኝ ማለት ነው። ምክንያቱም ሰው ተለያይቶ ሲኖር እንዲህ ደግሞ እየተዋደዱ ክፍተት ሲኖር በጣም ይደብራል ለልጆቻቸው። ከዛም ደግሞ ሸበላ የሆኑ ልጆች 4 ልጆች አሏት ከሱ። ስለዚህ አባታቸውም እንደዛ እናታቸውም ቅርበታቸውና በጣም ባይለያዩ ደስ የሚሉ ጥንዶች ነበር የሚሉት ብዙ ሰውና አሁን ግን ዛሬ አንድ ላይ ሆነው ፍቅራቸው ተመልሰው አንድ ላይ ሆኗል። ልጆቻቸውም በጣም ደስ ብሏቸዋል። እውነት ቤተሰብ አንድ ላይ ሲሆን አንድ ላይ ሰብሰብ ሲል በቃ ደስ ይላል። ማንኛችንም ቤተሰቦች ሲሆኑ ማለት ነው። እና እንግዲህ ገነት ንጋቱ ያው ወደ ባሏ ታርቃለች፣ ተሞሽራለች ማለት ነው። እስከ ዛሬ ደግሞ ጥያቄ ለፈጠረባችሁ እንግዲህ ያው ታርቃለች፣ ደስ ይበላችሁ። የምር ብዙ ሰው ነበረ በቃ ለምን አትታረቁም፣ ለምን አንድ ላይ አትሆኑም፣ ለምንድን ነው እንዲህ እየሆናችሁ የሚሉ ብዙ ሰው በቃ ብዙ ህዝብ ነበር። ዛሬ ግን እርግጠኛ ነኝ በጣም እንደምትደሰቱ፣ የሰው ደስታ የሚያስደስታችሁ ሁሉ እንደምትደሰቱ ነው የምገምተው ማለት ነው። እና እኔም ደስ ብሎኛል። እንግዲህ ከዚህ በኋላ ደግሞ እንግዲህ እስከ መጨረሻው አብራችሁ የምትሆኑበት ፈጣሪ አድርግላችሁ ለልጆቻችሁ ስትሉ ማለት ነው። እና ውዶቼ ዛሬ ደግሞ እነ ሩትዬ በቃ ድምቅምቅ ብለው መጥተዋል። የዛሬው መልስ እንግዲህ ብዙ ሰውን እያንጫጫ ነው። ያው እነሱ እያንጫጭው ያው ይራመዳሉ፣ ይሄዳሉ። ተንጫጫችሁ እናንተም ትከተላላችሁ ማለት ነው። ወደኋላ ወደፊት ከነሱ ጋር ከኋላ ማለት ነው። ከፊት አይደለም ከኋላ፣ እነሱ ከፊት እናንተ ከኋላ እየተንጫጫችሁ። ስለዚህ ዛሬው መልስ ደግሞ ምንድነው የለበሰችው? ካባ ነው ምናምን የሚባለው ለብሳ በሮባታል። በቃ ውበቱን ደፍቶባታል። ይመቻችሁ እንግዲህ፣ በርቱ፣ ጠንክሮ። ያው የሰው ልጅ ሲለወጥ ሲኖረው ደስ ይላል። በቃ ሁላችሁም እንደዚህ ለመሆን ጠንካራ ሆኑ ማለት ነው። የሰውን እድገት እያያችሁ አትንጨርጨሩና እናንተም ሰርታችሁ ማሳየት ነው ያለባችሁ። አንዱ ለሰራ አንዱ ለምን እንደዚህ እንደምትሆኑ አላቅም። እነሱ ዞሮ እየሰሩ እናንተም እየተንጫጫችሁ እነሱም እየሰሩ ያው ቀጥለዋል ጉዟቸውን። በርቱ፣ ሄዱበት ነው የምንለው። አብሽሩ። እኛንም እንግዲህ አጠነካክሩን ማለት ነው። እንዴ የመዳም ቅመሞችን ለምን ነው እኛንም አታጠነካክሩት? እኛንም እንግዲህ አጠነካክሩን። ሰብስክራይብ እያደረጋችሁ እኛ ይኸው በመዳም ቤት እኔ አሁን መሰለን ልብስ እየተኮስኩኝ ነው የማወራችሁና እንዲሁ እየተጨናነቅን ነው ራሱ ቪዲዮ የምንሰራው። ስለዚህ እኛንም አበረታቱን ነው የምላችሁ የፈሪሃ ፋሚሊ ቤተሰብ
ወደፊት እንግዲህ ያው ሰብስክራይብ እያደረጋችሁ እንደምታሳድጉኝ ተስፋ አረጋለሁ። እነ ሩታዬም እንግዲህ ጠንክሩ፣ በርቱ፣ ሄዱበት። ዳኒ ደግሞ ዛሬ በቃ እንዳልታየ ሆኖ እየተደበቀ ነበር። ግን እንደዛ አያምርብህም እንዴ? አብራችሁ ብትመጡ ምን ችግር አለው? አይተናችኋል እኮ ድራማውን ቅመም ለማድረግ እንግዲህ ያው ደበቅበቅበቅ እያሉ ነው። ቀጥሉበት። እንዲህ ነው እንግዲህ እየሰሩ መለወጥ ማለት እንዲህ ነው። ሌሎቻችሁ ደግሞ እነሱን እያያችሁ በቅናት አትንቀንቀኑ ማለት ነው። ቅናት ጥሩ አይደለም። እናንተም በተግባር እያሳያችሁ እየሰራችሁ አሳዩ። ይሄን ነው የምላችሁ። እንግዲህ የፈሪሃ ፋሚሊ የምትላችሁ ይሄን ነው እንግዲህ። ስለ ገነትም እንኳን ደስ ያላችሁ። እነ ሩታዬም ሂዱበት እና አንጫጩ ይሄንን ህዝብ ማለት ነው። እና ይሄን ነው የምላችሁ እና አብሽሩ ውድ ቤተሰቦቼ፣ ሰብስክራይብ አድርጉኝ፣ ሼር አትርሱኝ። ባይ ባይ።